ሰላም ጤና ይስጥልኝ። ይህ ስፓርክ ሚዲያ ነው። ዛሬ ለየት ባለ መልኩ ስለ አንድ ሰው የግል ህይወት ታሪክ በሰፊው የምንዳሰስበት ፕሮግራም ነው። ዓለምን የሚዞረው ዩቲዩበር አቤል ብርሃኑ የወይኗ ልጅ። ዓለምን የሚዞረው ኢትዮጵያዊ ከዩቲዩብ ምን ያህል ያገኛል የሚሉትንና ሌሎችን አጫጭር የሆኑ ታሪኮችን እንዳስሳል። አቤል ብርሃኑ የወይኗ ልጅ ይባላል። ይህንን ስም ሚሊዮኖች ያውቁታል። አቤል ለአንዳንዶች ሁነኛ የመረጃ ምንጭ ነው፣ ለሌሎች ደግሞ ከሀገር ሀገር እየዞረ አስገራሚ ቦታዎችን የሚያስጎበኝ ድንቅ ታሪኮችን የሚያቀርብ ነው። ዩቲዩብ ላይ ቪዲዮ መጫን ከጀመረ 9 ዓመታትን አስቆጥሯል። ያኔ ብዙ ኢትዮጵያዊ በዚህ መድረክ ላይ አልነበረም። አቤል ግን ይህ ተስፋ አላስቆረጠም። ይሰራው የነበረው የቴሌቪዥን፣ የሬዲዮ፣ የማስታወቂያና የፊልም ስራዎች ጎን ለጎን ዩቲዩብን እስኪልሞክረው ብሎ ነበር የጀመረው። ህይወቱን እንደሚቀይረው ግን አልገመተም ነበር። በሚሊዮኖች የሚቆጠሩ ተከታዮች እና ተመልካቾች ይኖሩኛል ብሎም አልጠበቀም። ለኢንተርኔት ሩቅ አልነበርኩም። ወደ ኢንተርኔት ካፌ እየሄድኩ እንዴት በኦንላይን ቢዝነስ እንደሚሰራ እመለከት ነበር ይላል ባለታሪካችን። በዩቲዩብ ገንዘብ እንደሚያገኝ ተረዳ። ዩቲዩብ የልጅነት ህልሙን ለማሳካት ትክክለኛው መንገድ እንደሆነ አመነ። ስራው ግን ቀላል አልነበረም። ውጤቱን ለማየት ብዙ አንድ ዓመት ለሚጠጋ ጊዜ ዜሮ በሚባል ደረጃ ቪዲዮዎች እይታ አልነበራቸው። በተከታታይ 62 ቪዲዮዎችን ሲጭን የነበረው ተመልካች 2 ከፍ ካለ 9 ነበር። በጣም ትግል ይጠይቅ ነበር። በእያንዳንዷ ቀን ነበር የምሰራው፣ ነገር ግን ተመልካች አልነበረኝም ይላል ባለታሪክ። አቤል ይህንን ያህል ያለመሰልቸት እንዴት ቆየ ተብሎ ሲጠየቅ መልሱ አጭር ነበር። በዩቲዩብ እምነት ነበረኝ። አንድ ቀን ስኬት ላይ እንደምደርስ እርግጠኛ ነበርኩ ይላል። እውነትም ዩቲዩብ አላሳፍረውም። ልክ 63ኛውን ቪዲዮ ሲጭን ያላሰበው ሆነ። ተመልካቹ ጣራ ነካ። አቤል ያንን ቀን አይረሳው። የበዓል ፕሮግራም ሬዲዮ ላይ እየሰራ ነበር ያደረው። ከዚያም ወደ ቤቱ ሄደ። ከመተኛቴ በፊት አንድ ነገር ልስራ አልኩኝ ይላል። ጎበዝ ታታሪ ሰው እንዲህ ነው። ቪዲዮውን ሰርቶ ዩቲዩብ ላይ ለቀቀው። ከዚያማ ወደ መኝታው አመራ። ከ5 ሰዓት በኋላ ስነሳ በጣም ደነገጥኩ ይላል ባለታሪክ። ለራሴ ማመን ከበደ። በ4 ሰዓት ውስጥ 7000 ሰው አይቶታል። በቀናት ውስጥ 3-4 ሰው ነበረ የሚመለከተኝ። ያንን ቪዲዮ ሳይ ደነገጥኩ ይላል። ገንዘብ መቁጠርም ጀመርኩ። ቀጠለ። ላይፍ ህይወት ቀጠለ። ምናልባትም በዩቲዩብ ያን ቀን ይሆን ለመጨረሻ ጊዜ የደነገጥኩት ይላል። ኦ ማይ ጋድ! እውነት ነው፣ ያስደነግጣል። ብር አይቶ ለማያ ቢሆንም የልፋቱ ዩቲዩብ ቻናል ብዙ አስተያየት መቀበል ጀመረ። ሰብስክራይቦቹ ከጠበቀው በላይ ጨመሩ። እስከዚህ ቪዲዮ ድረስ እስከታየበት ማለት ነው። በ63ኛው ቪዲዮ በሳንቲሞች ደረጃ ሲያገኝ የነበረው ገቢ ተቀይሮ በአንድ ቪዲዮ $100 አገኝ ነበር ይላል። ይህ ታሪክ የሰራው ቪዲዮ ምን ነበር? የአቤል የህይወት ማርሽ የጀመረችው እዚህ ጋር የሚል ማስታወቂያ አንድ ጀመረ። የምስራች ውጭ ያላችሁ በሀገራችሁ የቤት ባለቤት ልትሆን ነው የሚል ርዕስ ያለው ቪዲዮ ነበር። ባልጠበቀ ሁኔታ ተመልካች ያገኘለት የውጭ ሰው። ይገርማል። ይህንን ቪዲዮ የአንድ ሀገር ውስጥ ባንክ መግለጫን ተከትሎ ነበር የሰራው። የምስራቹም ለራሱ ሆነ እንጂ። ይህ ሁሉ ሲሆን አቤል መደበኛ ስራውን አላቋረጠም ነበር ይላል። የሆነ ቀን ሊሳካ እንደሚችል እምነቱ ስለነበረኝ በቀን የሆነ ሰዓት መድቤ እሰራ ነበር ይለናል ባለ ታሪክ። ከፍተኛ እይታ ካስገኘለት ቪዲዮ 2 ወራት በኋላ አቤል ሌሎች ስራዎችን አቁሞ ወደ ዩቲዩብ ጨርሶ ማለት ነው ፊቱን አዞረ። የጎንዮሽ ይሰራው የነበረውን ስራ ዩቲዩብ በዋነኛነት መተዳደሪያው ቋሚ ስራው አድርጎ ተያዘው። የራሱን ድርጅት አቋቋመ። እቃዎችን አሟላ። በወቅቱ ውድ የሆነ እቃ አላስፈለገኝም የሚለው ዩቲዩበሩ በቀላል ቁሳቁሶች መስራት ጀመሩ። ይህንን ለማድረግ ከዩቲዩብ የሚገኘው ገንዘብ ዋነኛው ምንጭ ነበር ይላል። ዩቲዩብ በአንድ ወር የሚከፍለኝ ክፍያ የ50 እና የ60 ሰዎች ድምር ደሞዝ ሊሆን ይችላል ይላል። በ2 እና በ3 ወር ውስጥ ብዙ ይገኛል። ጣል ለውጥ ነው የሚመጣው ሲል ያስረዳል። ከዚህ በኋላ ነገሮች በፍጥነት መቀየር ጀመሩ። ወር ባልሞላ ጊዜ ውስጥ ሰብስክራይቦቼ ከ100,000 ተሻገሩ። አሁን አቤል 11 ሰዎችን በቋሚ
እና በጊዜያዊ ስራ ውል ቀጥሮ ያሰራል። በአዲስ አበባ ካለው ቢሮ በተጨማሪ በአሜሪካ ለመስራት የሚያስችል ፍቃድ አለው። 5 የዩቲዩብ ቻናሎችም አሉ። ሁሉም ከ1 ሚሊዮን በላይ ተከታይ በማፍራታቸው የዩቲዩብ ወርቃማ ሽልማትን ወይም ዩቲዩብ ክሬተር አዋርድን ሲያገኝ፣ የተቀሩት ከ100,000 በማለፋቸው ብራማ ሽልማትን አስገኝተውለታል ይላል ባለታሪካችን። ያልሄድኩበት አንታርክቲካ ብቻ ነው። ወቅታዊ ዜናዎች ላይ የሚያተኩር ቻናል የነበረው አቤል ተከታዮቹ ከ500,000 ሲደርሱ ሌላ ቻናል ከፈትኩ ይላል። ይህ ቻናል አቤል የልጅነት ህልሙን መኖር የጀመረበት በአዲሱ ቻናል ሀገራትን እየዞረ ለተመልካቹ ያሳያል። የኢትዮጵያዊ ዩቲዩበር የመጀመሪያ መዳረሻ ሀገረ ኡጋንዳ ነበረች። የዛሬ 7 ዓመት ወደ ኡጋንዳ ተጉዞ የሀገሪቱን የባህልና የአኗኗር ለተመልካቾቹ ማጋራት ችሏል። ቀጥሎም የተባበሩት አረብ ኤሚሬት አቀን። በዚያ በ3 ግዛቶች ላይ ልዩ ልዩ ቪዲዮዎችን ሰርቶ አሰራጨ። ለመጀመሪያ ጊዜ ኡጋንዳን የረገጡ የአቤል እግሮች አሁን ከአንታርክቲካ በስተቀር ሁሉንም የዓለም ሀገራትን ዞረዋል። ነገሮች ግን አልጋ ባልጋ አልሆኑለትም። ለመጀመሪያ ጊዜ ፈተና 1 ለመጀመሪያ ጊዜ ወደ አውሮፓ ሄደው ወደ ፈረንሳይ ነበር ይላል ባለታሪካችን። ፈረንሳይ ኤምባሲ በጣም ብዙ ጊዜ ቪዛ ከልክሎኛል የሚለው አቤል ይህንን ለማሳካት ብዙ እንዳንኳኳ ይናገራል። ፈረንሳይ ብቻ ሳይሆን በጣም ብዙ ሀገራት ቪዛ ለመስጠት አልፈቀዱም ነበር። ጃፓን ከልጅነት ጀምሮ መሄድ የምፈልጋት ሀገር ነበረች። ብዙ ጊዜ ተከልክያለሁ። በቅርቡ ነው ፍቃድ ያገኘው ሲል ያክላል። አቤል እስካሁን 63 ሀገራትን ዞሯል። የአሜሪካ 50 ግዛቶችን ጎብኝቷል። ሌላኛው ክፍል 2 ፈተና ይቀጥላል። አድማጭ ተመልካቾቼ ይህንን ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።